ቅናት ሌላን ሰው አያስቆምም፣ ራስን ያዘገያል እንጂ። አንዳንድ ሰዎች ቪዲዮህን ያያሉ፣ ነገር ግን ፎሎ አያደርጉም። ምክንያቱም ጊዜ ስለሌላቸው አይደለም፣ አእምሯቸው የሌላን ሰው እድገት ለመቀበል ስላልተዘጋጀ ነው። የሌላን ሰው ስኬት ማርነቅ የራስ ስኬት የመጀመር እርምጃ ነው። ብራዘር፣ እዚህ ጋር መልእክቴና ዋናው ቁም ነገሩ ምንድነው ካልከኝ፣ ይኸውልህ እኔ በስልክህ ስመጣ ወይም በስልክሽ ስመጣ ቅጥል የሚያረጋችሁ ፍር የሚያረጋችሁ ሰዎች ካላችሁ ይሄ ኢጎ ወይም ፓራዳይም ይባላል። ጭንቅላታችሁን አትመኑ። 95% ፎልስ ነው። ምናልባት ከጭንቅላት ልብ ይሻላል። ልብህን ተከተል፣ ነፍስህን ተከተል። ስለዚህ አስተዳደግህ አእምሮ አስሮ ይዞሃል፣ እየተጫወተብህ ነው። ሰው ሰውን አይጠላም። እኔ እዚህ ጋር ዋናው ተልእኮዬ ኔጌቲቭን በኔጌቲቭ መመለስ ምናምን አይደለም። ጥያቄ እየፈጠሩ አስተሳሰብህን ከዜሮ ከስክራች እንድታስብና ግንዛቤ መፍጠር ነው። ስለዚህ ምን እያልክ ነው ካለኝ፣ እኔ በጣም ነው የምወድህ ወይም በጣም ነው የምወዳችሁ። የመጀመሪያው የሰው መሰረቱ ክርስቶስ እኮ ለሰው ልጅ ሙተዋል ሰውን ስለሚወድ። እኔ እንኳን ሰውን አይደለምና ታላቁን ፍጡር እኔ ማንኛውንም ፍጡር በቃ አምኜ የተቀበልኩ ሰው ነኝ። ስለዚህ መጀመሪያ አንተ ይኸውልህ እኔ እንድጠላኝ ያደረገህ ኢጎ የሚባል ነገር አለ። ራስን አፍርሰህ ከዜሮ ከስክራች ገንባ። የሚያናድድህ ነገር ካለ መጀመሪያ ከራስህ ጋር ታረቅ። ራስህ ጋር ስትታረቅ በጭራሽ ሰውን አጠላም። እህቴ ሰምተሽ ከሆነ ፎሎ አድርጊ። ስለዚህ ሌላ ቪዲዮ እንደርሳችሁ ፎሎ አድርጉ። እንመካከር፣ እንማማር። ወዳችኋለሁ፣ በጣም በጣም ወዳችኋለሁ።